ዛሬ በቁም ነገር ላይ ነው ያለ ነው። እሱም የህፃን ዳዊት ሙሉጌታ የ16 ዓመት እና የ9ኛ ክፍል ተማሪ ነው። ታዳጊ ነው። በዚህ እድሜው ሁለቱም ኩላሊቶቹ ፌል አድርገው ያለፉት 2 ዓመታትን በጥቁር አንበሳ ሆስፒታል የህክምና ክትትል ላይ ነበር። ያለፉት 1 ዓመት ደግሞ ዳያሊሲስ ላይ ነበር እና የጥቁር አንበሳ የሐኪሞች ቦርድ በአስቸኳይ የኩላሊት ንቅለ ተከላ ማድረግ አለብህ በሚል ሪፈር አድርገውታል እና ታላቅ ወንድሙ ኩላሊቱን ለመለገስ ፈቃደኛ ሆኖ በምርመራም ተረጋግጦ ትችላለህ ተብሎ ሁሉ ነገር በጨርሷል። ግን ደግሞ ለሱ ንቅለ ተከላ የሚሆን ወደ ውጭ ሄዶ የሚያደርጉትን ህክምና ለማድረግ ከ4 ሚሊዮን ብር በላይ ተጠይቀዋል። ለሱ ደግሞ የሚሆን ቤተሰቦቹ አቅም የላቸውም። አቅማቸውን በአብዛኛው አሟጠው ጨርሰዋል። ለ1 ዓመት ዳያሊሲስ ማለት ሂሳቡ ሲሰራ ራሱ በጣም ብዙ ነው እና እንደዛ ላይ ስለሆኑ ከጭንቀታቸው እባካችሁን አድናቸው ቻሌንጅ ጀምረናል። 20 ሺህ ሰው ነው የሚያስፈልገው። ህፃን ዳዊትም ታክሞ መጥቶ ደግሞ ለማመስገን ያበቃን ዘንድ እንግዲህ ፈጣሪ ይርዳን። ለምታደርጉት ነገር በሙሉ ከልብ ነው የምናመሰግነው። ሁላችሁም በገንዘብ ብቻ አይደለም፣ ደውሎ በማጽናናት ቪዲዮ ላይክ፣ ሼር ለሁሉም ደግሞ እንዲዳረስ ላደረጋችሁት ነገር ለምታደርጉትም ለሁላችሁም ቢሆን ፈጣሪ ያክብርልን፣ ከእንደዚህ አይነት ፈተና ይጠብቅልን። ቁም ነገር ላይ ሲሆን እንደዚህ ነው እና ይፈትናል። ዳዊት እንዲሁም ዳኒ መናገር ትችላላችሁ። ዋካችሁን እድሉ እንድስጣችሁና ማብራት ጠፍቶ ነው እኔ ጋ በባትሪ ነው ያሉት። ያው ሙሉን መረጃ እንግዲህ ያድርሰናል የሉ። ያው አሁን የሚጠበቀው እንግዲህ የእህት ወንድሞቻችን እንግዲህ ትብብር ነው እና ሁላችሁም ቻሌንጁን ተቀላቀሉ። ህፃን ዳዊትን እንታደገው። እንግዲህ አብዛኛውን ተናግረካል ያለውን ምናልባት አዳዲስ ሰዎች እየመጡ ባሉ ሰዓት ላይቭንም እንደዚህ ሼር አድርጉት፣ ታብታቡን በደንብ አስኪዱት። ምናልባት ቪዲዮም ላይቭ እንደዚህ ቫይራል ይወጣል ራሱና ሁላችሁም ላይቭን ሪፖስት ምናምን አድርጎት ላይቭም ሪፖስት መደረግ ይችላል እና ሼርም የምታደርጉ ሰዎች በጣም ነው የምናመሰግነው። ታብታብ የምታደርጉልን በጣም እናመሰግናለን። አንድ ስንሆን እንግዲህ ምንም ቀላል ነው ሁሉም ነገር ስንተባበር እና እናመሰግናለን ለምታደርጉት ነገር ብቻ። ዳኒ ሚኮ ደጅ ጠና ዛሬ ምንድን ነው ቃል መግባት ተፈልጊማ የፈለግሽ እባክሽን አለን። ወይ ኪያ ብላክ እንደምን አለ? ሰላም ነው ወይ? አርፍደን የመጣው እና ሙሉ ገለጻ አድርግልህ። አንተም አርፍዳችሁ ለመጣችሁ ምንድን ነው? እሺ ሚኮ ትላንት ማለት በዚህ 3 ቀን እና ዛሬም ቪዲዮ ለቀናል እና ለቅ ያለውን የግላክለ ህፃን ዳዊት ሙሉጌታ ይባላል። የ16 ዓመት እና የ9ኛ ክፍል ተማሪ ነው። ያለፉት 2 ዓመታትን በኩላሊት ሁለቱም ኩላሊቶቹ ፌል በማድረግ ህክምና ላይ ነበር በጥቁር አንበሳ ሆስፒታል። ያለፉትን 1 ዓመት ደግሞ ዳያሊሲስ ላይ ነበር። ስለዛ የሐኪሞች ቦርድ ደግሞ በአስቸኳይ የኩላሊት ንቅለ ተከላ ማድረግ አለብህ ተብሎ ሪፈር አድርገውታል። ለሱ ደግሞ ታላቅ ወንድምየው ኩላሊት ለመለገስ ፈቃደኛ ሆኖ ተመርምሮ መስጠት ትችላለህ ተብሎ ግን ደግሞ ባለፉት 1 ዓመታት ላይ ለዳያሊሲስ አብዛኛውን ገውጭ ያላቸውን ነገር አሟጠዋል። ስለዛ ወደ ውጭ ሄዶ የኩላሊት ንቅለ ተከላ ለማድረግ ከ4.5 ሚሊዮን ብር በላይ ተጠይቋል እና ለሱ የሚሆን ገቢ ደግሞ እኛው ቲክቶክ ላይ ዛሬ ያስጀምረናል የ200 ብር ቻሌንጅ። እንዲሁም ደግሞ ፌስቡክ ላይ ሰሞኑ መደዳ እየተሰራበት ነው በደንብ ቪዲዮ ከተለቀቀ ጀምሮ
በደንብ እየተሰራበት ነው እና ጥሩ ገቢ እያገኘ ነው። ስለዛ በደንብ ተስፋ አለው። የ16 ዓመት ልጅ ነው። በጣም ትንሽ ልጅ ነው። በዚህ እድሜው ይህን የሁሉ ነገር ማየቱ ለሱም እንግዲህ ስለዛ ሁላችሁም ማን ቤት ነገ እንደሚመጣ አይታወቅም። በእንደዚህ አይነት ነገር ላይ ተሳትፋችሁ ቤተሰቡንም ከጭንቀት እንዲሁም ደግሞ እንደዚሁ መልካም ስራ ደግሞ ለራስ ነው። ስለዛ የሰማይ አምላክ እናንተን ከጭንቀታችሁ ከሀዘናችሁ ከፈተና ሁሉ ይሰውራችሁ። ለምታደርጉት ነገር በሙሉ እግዚአብሔር ይስጥልን። በጣም ነው እናመሰግነው። ቪዲዮን እየገባችሁ በደንብ ኮፒ ሊንክ አድርጉልን። የእርዳታ ሲሆን ይይዘዋልና አግዙን። ህፃን ዳዊትን እናሳክም። ብቻ በገንዘብ ብቻ አይደለም የደወላችሁ አይዞህ በማለት እንደዚሁም ደግሞ የሚለቀቁ ቪዲዮዎችን በተለያየ መንገድ እየተለቀቁ ነው። እነሱን ቪዲዮን ላይክ፣ ሼር፣ ሪፖስት በደንብ ደግሞ ኮፒ ሊንክ በማድረግ የእርዳታ ሲሆን ስለሚያዝ እንድታግዙ። ህፃን ዳዊት የአንዲት ነፍስ ዋጋ እንግዲህ እሱንም እናድን፣ ሰውንም ከጭንቀት እናትረፍ። እንዲሁም በእንደዚህ አይነት በጎ ስራ ላይ በመሳተፍም እንግዲህ መንፈሳዊ እርካታን ከምንም በላይ እናገኛለን እና እባካችሁን እንረባረብ፣ እናግዘው። ለምታደርጉት ነገር በሙሉ ደግሞ ከልብ ነው የማመሰግነው። አካውንቱን ቪዲዮ ላይም አለ፣ እዚሁ ላይ መናገር የምችላለሁ። እሺ፣ ምናልባት እዛ ላይ ያላያችሁ እዚህም ላይ ልናገር። የህፃን ዳዊትን ነፍስ ለመታደግ ለምታደርጉት ነገር ከልብ እያመሰገንን አካውንቶቹን እነግራችኋለሁ። ምናልባት መያዝ ከቻላችሁ ከተመቻችሁ የህፃን ዳዊት ታላቅ ወንድም ወይም ኩላሊቱን ለጋሹ ዋና የሚለግሰው የእሱ የአዋሽ ባንክ አካውንት 0132046588400 ደግሞ አለው 013201746588400 ይሄ የአዋሽ ባንክ አካውንቱ ነው። የራሱ ድጋሚ የዳሽን ባንክ 2954998074 ደግሞ አለው 2956998074 ይሄ የዳሽን ባንክ አካውንቱ ነው። የአቢሲኒያ 199172581 ስሙ አክሊሉ ሙልጌታ አካውንቱን ደግሞ አለው 199172581 አቢሲኒያ ባንክ። የህፃን ዳዊት ሙልጌታ ታላቅ ወንድሙ ወይም ኩላሊቱን የሚለግሰው ታላቅ ወንድሙ ነው። ይቅርታ ኢሎዬ ላቋርጥ እንትን ንግድ ባንክ ካለው በዛው ንገርን እና ደግሞ አዲስ የመጣ ሰው ስላለ ትንሽ ሀሳቡን ዝም ብሎ በጨረፍታም ቢሆን ትንብትልልን። እሺ የንግድ ባንኩን ልበልና ከዛ በኋላ ሀሳቡን ደግምላችኋለሁ። የንግድ ባንክ 1036986416 ልድገመው 1036986416 አክሊሉ ሙሉጌታ ይላል። ዛሬ ላይቭ ላይ የተሰባሰብንበት ዋና ምክንያት የህፃን ዳዊት ሙሉጌታ የ16 ዓመት እና የ9ኛ ክፍል ተማሪ ነው። ሁለቱም ኩላሊቶቹ ፌል አድርገዋል። የዛሬ ማለት 2 ዓመት በጥቁር አንበሳ የህክምና ክትትል እያደረገ ነው። በዚህ 2 ዓመት ውስጥ ደግሞ ያለፉትን 1 ዓመት ዳያሊሲስ ላይ ነው እና የጥቁር አንበሳ የሐኪሞች ቦርድ በአስቸኳይ የኩላሊት ንቅለ ተከላ ማድረግ አለብህ ተብሏል እና ለሱ ደግሞ ታላቅ ወንድሙ መለገስ እንደሚፈልግ እና ምርመራውንም ያጠናቀቀ ሲሆን ለሱ ህክምና ደግሞ ወደ ውጭ ሄዶ የሚታከምበትን ከ4 ሚሊዮን ብር በላይ ተጠይቋል። ለሱ ደግሞ የሚሆነው ቤተሰቦቹ አቅም የላቸውም፣
በአብዛኛው ያለፉት 1 ዓመት በዲያሊሲስ ብዙ አውጥተዋል እና ለሱ ሕክምና የሚሆነውም ገቢ ማግኘት ስላልተቻለ እንደዚሁ ሶሻል ሚዲያ ላይ በደንብ እየተንቀሳቀስን ነው። የ200 ብር ቻሌንጅ ዛሬ ተጀምሯል። ከዛ በፊት ደግሞ እንደዚሁም አካውንቱን እናስቀምጠን አብዛኞቻችሁ እየረዳችሁ ነው። መርዳት ሲባል ደግሞ በገንዘብ ብቻ አይደለም፣ በሀሳብም እንዲሁም ደግሞ የሚለቀቁ መልእክቶችንም በደንብ ለሁሉም ተደራሽ ማድረግ በሱም በደንብ እያገዛችሁን ነው። ለምታገዙን በሙሉ ደግሞ ፈጣሪ ከእንደዚህ አይነት ፈተና ይሰውርልን። ቤተሰብ፣ ዘመድ አዝማድ፣ ጓደኛ ሁሉንም ይጠብቅላችሁ። ስለዛ የ200 ብር ቻሌንጁን በደንብ ተሳተፉ። ቪዲዮ ለቀናል። ቪዲዮ ላይ ደግሞ እየገባችሁ በደንብ ኮፒ ሊንክ በማድረግ ለሁሉም እንዲዳረስልን አግዙን። እንደዚህ ቁም ነገር ሲሆን ብዙም ሰው አይገኝም እና ለእንደዚህ አይነት ነገር የተመረጣችሁ ታግዙን በሙሉ ፈጣሪ አለው ይበላችሁ፣ ከጭንቀታችሁ ሁሉ ሲገላግላችሁ። መጨመር የምትፈልጉ ነዴቭ ጨምሩ፣ ካልሆነ ደግሞ አካውንት ልናገር። ምናልባት ንግድ ባንክ የንግድ ባንክ አካውንት 10369864 እደግመዋለሁ 10369864